ሉቃስ ወንጌል ምዕራፍ 2 ላይ ያለው ቃል አብረን እስከ ከ1 እስከ 6 ያለው በዚያም ወራት ዓለሙ ሁሉ እንዲጻፍ አውግስጦስ ቄሳር ትእዛዝ ወጣች። ከአውግስጦስ ቄሳር ትእዛዝ ወጣ። ቅርኔዎስ በሶሪያ አገረ ገዢ ቅርኔዎስ በሶሪያ አገረ ገዢ በነበረ ጊዜ ይህ የመጀመሪያ ጽሕፈት ሆነ። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። ሊመዘገብ ዘንድ ሊቆጠር ዘንድ ገባ ወደዛ። በዚያም ሳሉ የመውለጃዋ ወራት ደረሰ። የመውለጃም ጊዜ ደረሰ። የበኩር ልጇንም ወለደች። በመጠቅለያም ጠቀለለችው። በእንግዶችም ማደሪያ ስፍራ ወይም በከብቶች ግርግም ውስጥ በእንግዶችም ማደሪያ ስፍራ ስላልነበራቸው በግርግም አስተኛቸው። በከብቶች ማደሪያ መንከባከቢያ ስፍራ ላይ አስተኛቸው። ቦታ አገኙ ወይም እዛ ተቀመጡ። በዛም ምድር መንጋቸውን በሌሊት ሲጠብቁ ተመልከቱ። መንጋቸውን በሌሊት የሚጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ። ወደ እረኞቹ ቀረበና የጌታ ክብርም በዙሪያቸው አበራ። የጌታ ክብር እዛ በዙሪያቸው አበራ። ታላቅ ፍርሃትም ፈሩ። እነዚህ እረኞች ታላቅ ፍርሃት ውስጥ መንቀጥቀጥ ውስጥ ገቡ። መልአኩም እንዲህ አላቸው። መልአኩም እንደዚህ ብሎ ተናገራቸው። እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። አረንታ ክብር ለጌታ ነው። እረኞች የተባሉት በዛን ሰዓት ላይ ወደ ቤተ መቅደስ ወደ እግዚአብሔር ቤት የሚያመጡትን ለመስዋዕትነት የሚያቀርቡትን በሮች፣ ከብቶችን ወይም ኮርማዎችን ምን ያደርጋሉ? ወደ እግዚአብሔር ቤት ያመጣሉ። ለምንድን ነው ህዝቡ የሚያመጣው? ለእግዚአብሔር መስዋዕት ለማድረግ በብዛት ስለሚመጡ እነዛ እረኞች ቅጥረኞች ናቸውና እየጠበቁ ያድራሉ። ለምንድን ነው? ከተኩላ ከነጣቂ እነሱን ልታደጓቸው ይጠብቁ ያድሩ ነበረ። ነገር ግን እግዚአብሔር አምላክ በእነዛ ሰዎች ላይ ታላቁን የእግዚአብሔርን መልአክ ላከና እንደዚህ አላቸው፣ አትፍሩ አለበት። የእግዚአብሔር መልአክ የሚያስፈራ ስለሆነ ህዝቡ የእግዚአብሔር መልአክ እንደዚህ አብሮ መናገር አይችልም። የእግዚአብሔር መልአክ የሚያስፈራ ስለሆነ ቀድሞ ምን አላቸው? የሚመጣውን ነገር የምታዩትን ነገር ስትመለከቱ አትፍሩ ብሎ እንደገና መልአኩ ተናግሯቸው ሄደ ይላል። እሺ ይህም ምልክት ይሆንላችኋል። ይህም ለእናንተ ምልክት ይሆንላችኋል። ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር አብሮ ነበሩ። እግዚአብሔርንም እያከበሩ እያደነቁ ክብር ለእግዚአብሔር በአርያም ላይ ይሁን እያሉ ሰላምን በምድር ለሰውም በጎ ፈቃድ አሉ። መላእክቱም ከነሱ ተለይተው ወደ ሰማይ በወጡ ጊዜ እረኞች እርስ በርሳቸው ምን አሉ? እንግዲህ እስከ ቤተልሔም ድረስ እንሂድ። ወደ ቤተልሔም እንሂድ። እግዚአብሔርም እግዚአብሔር የተናገረን ያሳየንን ይህን የሆነውን ነገር እንይ ተባባሉ። ፈጥነውም መጡ። ሮጦ ደረሱ። ማርያምንና ዮሴፍን ሕፃኑንም በግርግም ተኝቶ አገኙ። በግርግም እዛ በከብቶች ማደሪያ ስፍራ ላይ አገኟቸው። አይተውም ለዚህ ሕፃን የተነገረላቸው ነገር ገለጡ፣ ተናገሩ። የሰሙትን ሁሉ እረኞች በነገሯቸው ነገር አደነቁ። ነገር አደነቁ። ማርያም ግን ይህን ነገር ሁሉ በልቧ እያሰበች ትጠብቀው
ሲናገር የነበረው ነገር ምን ታድርግ ነበር? ታሰላስለው ነበረ። ነገሩ ምን ሆነ? ተገለጠ ማለት ነው። ወዳጆች አንድ መልእክት እናገራሉ። እኔ ዛሬ ሲተነብይ አሜን ብላችሁ ስትቀበሉ ነገ የሚወለድ ነገር ነው የምናገረው። አሜን። ነገ የምታይ ነገር ነው የምናገረው። አሜን። አንዳንድ ሰዎች በጣም ትሸወዳላችሁ። በእግዚአብሔር ቤት ዝም ብላችሁ የምትቀመጡ ዝም ብላችሁ በእግዚአብሔር ቤት ከምትቀመጡ ቤታችሁ ሆናችሁ ልብሳችሁ የምታጥቡ ይሻላል። ለምን በል እግዚአብሔር ይናገራል። ያኔ እግዚአብሔር መልአክ መጣና ለቅድስት ድንግል ማርያም እንደዚህ ብሎ ተናገረ። ወንድ ልጅ ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ። የዓለምን ኃጢአት የሚያስተሰርይ ብቻ አይደለም የሚያድን አሜን ሕይወት የሚሰጥ አሜን ሕይወት የሆነው አሜን እሱን ትወልጃለሽ ብሎ ተናግሮ ሄዶ ነበረ። መልአኩ የተናገረው ነገር ምን ሆነ? ተገለጠ። ምን ብሎ 9 ወር ከተቀመጠ በኋላ በማኅፀኗ ላይ ማንኛውም የሰው ልጅ እንደሚወለድ ተወለደ። ሲወለድ በክብር ቦታ አይደለም የተወለደው። ሲወለድ በጣም በሚደንቅ ስፍራ አይደለም የተወለደው። በዛን ሰዓት የሰው ቆጠራ ወይም የቤቶች ብቻ አይደለም የሰው ቆጠራ ይደረግ ነበር። ቀርሜሎስ የሚባል አንድ ሰው ኃላፊ ነው፣ አለቃ ነው፣ ትልቅ ማለት ስልጣን ያለው ሰው ነው። በሱ ዘመነ መንግስት ላይ ሲደረግ የነበረው ምንድነው? አጠቃላይ በዘመኑ ሁሉ ምን ያደርጋል? ህዝብን ያስቆጥራል። ደግሞ ህዝብን የማስቆጠር የሱ ነገር ብቻ አይደለም፣ የእግዚአብሔር እጅ ነበረበት። ህዝብ ሲቆጠር የመጀመሪያው ሮሚያኖች ወደ ጦርነት ገብቶ አቁም ተቀላቅሎ አቁም ነበር። ነገር ግን ለውትድርናና ለቀረጥ እንዲሆንላቸው እግዚአብሔር የንጉሱን ልብ ነካውና ህዝብን እንዲቆጠር ያደረገው ራሱ እግዚአብሔር ነው፣ ሰው አይደለም። የንጉሱ ፍላጎት አልነበረም፣ የንጉሱ እቅድ አልነበረም። ህዝቡ እንዲቆጠር ያስደረገው ራሱ እግዚአብሔር ነው። ከ12 ዓመት ጀምሮ እስከ ላይኛው ሌብል የሚይዙ ሴቲቶች ጭምር ቀረጥ እንዲቆርጡና ለሚያደርጉት ነገር ሁሉ መስዋዕት እንዲያደርጉም ጭምር ነው የተደረገው። ለዛ በርፐስ ነው እግዚአብሔር አምላክ የቀርሜሎስን ልብ ነካው። ስለዚህ ህዝቡ ሁሉ ባለበት በተወለደበት ከተማ ምን ይደረግ ሄዶ ይቆጠር ነበር። ዮሴፍም ወደ ተወለደበት አገር ምን ሊያደርግ ሄደ? ማርያምን ይዞ ወደ ቆጠራ ሊቆጠር ሲሄድ መንገድ ላይ አንድ ነገር ተገለጠ። ዛሬ የሆነ ነገር አያለሁ ብላችሁ የመጣችሁ እግዚአብሔር ልናገር ይችላል ብላችሁ የመጣችሁ ነገር ተቀብዬ እወጣለሁ ብላችሁ የመጣችሁ የምስራች በጌታ በኢየሱስ ክርስቶስ ነገ ሰኞ ስነጋ አዲስ ነገር ታያላችሁ። የማይታይ ነገር ይታያል። የተደፈነ ነገር ይገለጣል። የሞተ ነገር ህይወት ያገኛል። የምስራች እናገራችኋለሁ። ይህ ሊሆን ግድ ነበረ። አረ ኢየሱስ ያድናል። አሜን። እስቲ አንድ ሰው ኢየሱስ ያድናል በል። ኢየሱስ ያድናል። በጨርቅም አዲስ የተወለደ ሕፃን በጨርቅ መጠቅለል የተለመደ ነበር። በግርግም እንስሳቱ በሚያድሩበት ቦታ ማለት ነው። በጨርቅም አዲስ የተወለደ ሕፃን በጨርቅ መጠቅለል የተለመደ ነው። በግርግም እንስሳቱ በሚያድሩበት ቦታ ማለት ነው። ክርስቶስ በበረት መወለዱ የሚያመለክተው ይህ ብቻ። ይህ እንደ በረት ያገለግል የነበረ ዋሻ እንደሆነ በአፈ ታሪክ ይናገራል። በሜዳ የሚያድሩ ደረቅ የሆነ የጸደይ ወር ነው ማለት አይደለም። ለቤተ መቅደስ መስዋዕት የመጡ መንጎች ቤተልሔም አጠገብ በሚገኘው ሜዳ ላይ ዓመቱን ሙሉ ይሰማሩ ነበር። ስለዚህ እረኞቹም በዛ ይውሉና ያድሩ ነበር፣ ሲጠብቁ ከሌባና ከነጣቂ ከአውሬ ማለት ነው። የጌታ መልአክ የእግዚአብሔር ቃል ሲናገር እዛው ምዕራፍ 1 ምን ይላል? የከበረ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ እንድትረዳው ዘንድ በጥንቃቄ ሁሉ ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ። አንድ ሰሜን በርባካ አሜን። ዛሬ ለእናንተ ትንቢት እንድናገር መልካም ሆኖ ታየኝ። አሜን። እስቲ አንድ ሰሜን በል በኢየሱስ አሜን። የሌላችሁ ወደ መኖር ይመጣል። አሜን። እኔ እያየሁ ያለሁት ነገር በጌታ በኢየሱስ ለብዙ ሰው አሜን። እግዚአብሔር አምላክ ታሪክን የሚለውጥ አሜን። ያንን በረከት እየጎተተ እያመጣ ይህ በረከት ዛሬ ቤትን ይጎበኛል፣ ኑሮን ይጎበኛል። አሜን። እስቲ እልልታ ክብር ለጌታ አምጡ። ማቴዎስ ወንጌል ምዕራፍ 1 ከቁጥር 20 ላይ አንብብልኝ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው።
እንዲህም አለው የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነው እንጂ እጮኛህን ማርያምን ለመውሰድ አትፍራ። አንድ ሰው ቢባል በኢየሱስ አሜን። እኔ የምትነበየው ትንቢት ለመቀበል ወዳጅ አትፍራ። አሜን። እግዚአብሔር እየተናገረኝ ነው። መውጫን ይባርካል። አሜን። መግባን ይባርካል። አሜን። እስትንፋስ ይባርካል። አሜን። እግዚአብሔር አምላክ ዘመንን ይባርካል። አሜን። አሜን ስትል ይከተልሃል። አሜን። እጮኛህን ማርያምን ለመውሰድ አትፍራ። እሷ የጸነሰችው በመንፈስ ቅዱስ ነው እንጂ በስጋ ከማንም ጋር ምንም ነገር ፈጥራ አይደለም። ልጅም ትወልዳለች። እርሱ ሕዝቡን ኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። በነቢይ በዛን ሰዓት ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች። ስሙንም አማኑኤል ይሉታል። አማኑኤል አዳኝ ፈዋሽ። አሜን። የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ለጌታ አልታ ክብረም ነው። ትርጓሜውም እግዚአብሔር ከኛ ጋር የሚል ነው። አንተ ሰማና ትለወይ አሜን። እስቲ እግዚአብሔር ከኔ ጋር ነው ማለት ነው። እግዚአብሔር ከኔ ጋር አማኑኤል በሉት። አማኑኤል ደግሞና አማኑኤል በሉት። አማኑኤል በሚያስፈራ ጉዳይ ነው አማኑኤል በሉት። አማኑኤል ባስጨነቃችሁ ጉዳይ ነው አማኑኤል በሉት። አማኑኤል እግዚአብሔር ከኔ ጋር ነው። አሜን። አማኑኤል ከኔ ጋር ነው። አሜን። እስቲ አንድ ሰው እግዚአብሔር ከኔ ጋር ነው በለው። እግዚአብሔር ከኔ ጋር ወጥመድ እየሰበራችሁ የምትሄዱት እናንተ ትሆናላችሁ። አሜን። በጌታ ፊት እየጣላችሁ ሰውን እያያዛችሁ ትሄዳላችሁ። አሜን። አንድ ሰው ቢኖር በኢየሱስ አሜን። የጠላትን ታስጥላላችሁ። አሜን። የሟርተኛ ታስጥላላችሁ። አሜን። እግዚአብሔር ከዘመናት በፊት በነቢያቱ አንደበት የተናገረው ቃል ይፈጸማል። አሜን። በእኔ ሕይወት ይፈጸማል። አሜን። እንዲህ ታደርጋለህ ተብያለሁ አደርጋለሁ። አሜን። እንዲህ ተቀብታል ተብያለሁ ተቀብቻለሁ። አሜን። እስቲ አሁን ሰው እግዚአብሔር የተናገረኝ መልሴ በሕይወቴ ይሆናል በለው። አንድ ሰው ቢኖር በኢየሱስ አሜን። በሚያስፈራ ክብር ትገለጣላችሁ። እግዚአብሔር ሉቃስ 1:11 የጌታም መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። አንድ ሰው ቢኖር በኢየሱስ አሜን። በዕጣኑ መሠዊያ በሚደረግበት ስፍራ ለምን ታየው? ቀኝ ቆሞ ታየው። ሾታካ ባራሰ አሜን። የኔ ጌታ ሁሌም ቀኝ ነው። አሜን። ግራ አጋባህም። አሜን። ግራ ለቆመ አቅም። አሜን። አንድ ሰው ቢኖር በኢየሱስ አሜን። የኔ ጌታ ከቀኝ ነው። አሜን። የሚደግፈኝ ከቀኝ ነው። አሜን። እናት ልጅ የሚበልጥ ኢየሱስ ከኔ ጋር ነው። እስቲ ከኔ ጋር በልሴ ከኔ ጋር ያለው አማኑኤል በልሴ የተመረጠ ነው በልሴ መርጦናል በልሴ አሜን። ለይቶናል በልሴ አንድ ሰው ቢኖር በኢየሱስ አሜን። በአምላኩ በእግዚአብሔር የተመረጠ ራሱ አምላክ ራሱ እግዚአብሔር ሂድ አንተ ሂድ ተብሎ የመጣ ሌላ ማንም አልመጣም። አንተ ሂድ እኔን ትገልጣለህ። የሰው ልጅ ኃጢአት ስላበዛ በኮርሞችና በበሬዎች በጥጃ ፍየሎች ደም ማስተሰራ አይቻልም። አንተ ልጄ ሂድ ብሎ በእግዚአብሔር ተመርጦ የሰውን ስም ይዞ የመጣው የናዝሬቱ ኢየሱስ አሜን። በጎልጎታ መስቀል ላይ ራሱን አዋርደው እኔን ከፍታ ላይ ያስቀመጠው ኢየሱስ አሜን። እሱ የክብር ንጉሥ አሜን። እሱ የክብር ጌታ አሜን። ያንቺን ውርደት የማይወድ አሜን። ያንተን ዝና ከፍ የሚያደርግ አሜን። ያንቺን ስቃይ የማይወድ አሜን። ያንተን እልልታ የሚወድ አሜን። ይህ ጌታ ለጌታ ክብር አምጡት። ሃሌሉያ። ዘካርያስም ባየው ጊዜ ደነገጠ። ዘካርያስም መልአኩን ገብርኤልን ባየ ጊዜ ምን አለ? ደነገጠ። ያስፈራ ነው የእግዚአብሔር መልአክ ድምፅ። ፍርሃትም በላዩ ላይ ወደቀበት። መልአኩም እንዲህ አለው፣ እንደዚህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃልና። አንድ ሰው ቢኖር በኢየሱስ አሜን። ዛሬ እህቶቼ ጸሎታችሁ ተሰምቷል። አሜን። ዛሬ መጥቻለሁ በጌታ በኢየሱስ አሜን። የኔ ጸሎት ተሰምቷል። አሜን። እንዲሆንልኝ የሚፈልገው ነገር ሆኗል። አሜን። ወደ የሚፈልግበት ሄዳለሁ። አሜን። ማዘ የሚፈልገውን ይይዛለሁ። አሜን። ዛሬ ጸሎታችሁ ተሰምቷል። አሜን። አንሶ ጸሎቴ ተሰምቷል በላ ጸሎቴ ተሰምቷል። የጨለመውን ኃይል እየገለበጥ ሄዳለሁ። አሜን። ዙፋኑን እያፈረስ ሄዳለሁ። አሜን። እስቲ አንድ ሰው ቢኖር እባክህ አሜን። ዘካርያስ ጸሎትህ ተሰምቶልሃልና አትፍራ። ስሙን በራሱ አቅምና በራሱ እውቀት በራሱ ጉልበት እጅግ የከበረ ብዙ ዓመታትን በእግዚአብሔር ቤት ያስቆጠረ በቅድስና በእግዚአብሔር ቤት ይኖራሉ ብሎ የነበረ ሲኖርም የነበረ አንድ ቀን ግን የተለየ ነገር ሆነ። መካን የነበረችውን ኤልሳቤጥን እግዚአብሔር አምላክ አንድ የሆነ ነገር ሊያረግ ፈለገና ዕጣን ለማጠን ወደ መቅደስ በገባበት ቦታ ምን አለ? ዘካርያስ ሆይ አለው። አሜን። ዛሬ እዚህ ቤት መጥተሃል። አሜን። መልእክት አለኝ። አሜን። መልእክት አለኝ። አሜን። እንደ ጓደኛ አድርገህ አትመልከተኝ። አሜን። እኔ ተነብያለሁ። አሜን። በራሴ ተነብያለሁ። አሜን። ማንም ያልገባበትን ይገባለሁ። አሜን። ልጆቼ ይገባለሁ። አሜን። እኔ ይገባለሁ። አሜን። ሕዝብ ይገባል። አሜን። በቅድስና በእግዚአብሔር ቤት እኖራለሁ። እኔ እንደዚህ አይነት
ለምን አትቀበልም አለው። መልአክ የእግዚአብሔር የከበረ መልአክ መደራደር አይወድም። ወዲያው ነው እርምጃ የሚወስደው። ማርያም አሜን ብላ ተቀበለች። ምን ሆነ? ወዲያው አሜን ብላ የተቀበለችው የናዝሬቱ ኢየሱስ ሆነ በማኅፀኗ ውስጥ። አሜን ብላ የተቀበልከው ነገር በሕይወት ይሆናል። አሜን። እና ዘካርያስን እንደዚያ ነው። ዘካርያስ አትፍራ። አሜን። ለዘመናት ጥያቄ ውስጥ ያለችው ኤልሳቤጥ ወንድ ልጅ ትወልዳለች። ወዳጄ እግዚአብሔር በሰጠ ነገር የሆነ ስፍራ እግዚአብሔር ሲሰጥ አትሞላቀቅ። የሆንኩት ሁሉ ከሱ ወዳጄ ጠላት ሌላ ሰው እንዳይመስል የራሴ ስጋ ለኔ ጠላት ነው። እሱን የሚያሸንፍ ሌላ ሰውነት አለ በውስጥ ላይ። አሜን። አንድ ሰው ይበል። አሜን። እስቲ አንድ ሰው ይበል። እና ዘካርያስ የመልአኩን ድምፅ ሊሰማ አልፈቀደም፣ አልወደደም። ኢጣሊያደር ወደ ቤተ መቅደስ ገብቶ ተረኛ በሆነበት ሰዓት ላይ መልአኩ መጥቶ ሲናገር አልተቀበለም። ነገር ግን እግዚአብሔር የተናገረው ነገር ይፈጸማል። አሜን። አንተ ልትጠፋ ትችላለህ፣ የእግዚአብሔር ቃል ግን አይጠፋም። አሜን። ሟርተኛ እያነባ ወደ ክብር ትሄዳለህ። አሜን። ጌታ ምስክርን አዲስ ነገር ይሆናል። አሜን። ምንድነው ስል ዕጣ ይወጣላችኋል። አሜን። ለሰባት ሰው ምን ሲወጣ ያየው። አሜን። የሆነ ዕጣ ሲወጣ አነጋገር የሆነ ነገር በሕይወታቸው ላይ ያለምሩት ነገር ምራት የሚያስቀይር ከሀገር ወደ ሀገር የሚያሻገር የሚያጠግብ እንጀራ ሲወጣላቸው አየ። እንደ ዘካርያስ እንዳትሆን አሜን ብለው ውሰደው። የኔ ነው ብለው ውሰደው። እምነት